ስሜ ዘውዴ ወርቄ ይባላል። ያው በስራ መጥቼ ሰው ቤት ሰራ ነበረ። ሰው ቤት ሰራ ያው ቤተሰብን ስረዳ ነበረ በፊት። በኋላ ይሆናል ብዬ ትዳር ገባሁኝ። ትዳሩም በቃ ባረግስ በአራት ወር ከምናምን ወሬ ትቶ ሄደ። ቤተሰብ ልጠይቅ ብሎ ከሄደ በኋላም በዛው አድራሻውን አጠፋ። አላቅም የሚኖርበትን አላውቀውም። ብቻዬን ነው የምኖር፣ ብቻዬን ነው የማሳድግ። የሚረዳ የለም። ቆሎም እሸጣለሁ፣ አልፎ አልፎም ልብስ አጥብ። ያው ብዙ ነገር አለው። ይህ ማለት ከባድ ነው። ቤት ኪራይ የምከፍልልኝ ባንሳጣም እንዲያም ሲል ብዙ ነገር አለ። አንተ ወድጄ ነው የምኖረው እና በብዙ ነገሮች የተጎዳው ነኝ። በጣም ነው የሚከብደው። የሚያሳልፍኩትን ህይወት ማንንም አላሳለፈኝ። ብቻዬን አራስ ወጥቼ እዚህ ደርሼ ተመስገን። ብዙ ወጣወረዶችን አሳልፈሻል አይደል? በፊት ወደ እንትን ሄደሻል፣ ወደ ሱዳን ምናምን። ሱዳን ሄጄ ነበር። ሱዳን ከሄድኩ በኋላም ተመልሼ አልሆነልኝም። ከዛ ከሱዳን በራ 3 ቀን ካለ እንጀራ 4 ቀን 5 ቀን ተጉዤ ገብቼ ከዛ ከገባነ በኋላ ደግሞ አልሆን ሲል ደግሞ ሀገር ይሻላል ብዬ ወደዚህ ተመለስኩኝ። ጡቱን ጥባ ተመልሼም ከዚህ አዲስ አበባ ይሻላል ብዬ አዲስ አበባ ተቀመጥኩኝ። አዲስ አበባም ያው ተመልሼ እንደዚህ ሆንኩኝ። በጣም ነው የሚያስጠላው። እና አሁን ላይ ምን እየሰራሽ ነሽ? ምሰራውን ያው ቆሎም እንደዚህ በቆሎም መንገድ ላይ እየሸጥኩኝ ፀሐይና ዝናብ እየወረደብኝ ሾናት ሌላ ነገር የለኝም። ሰራ ኑሮሽን ሰርቫይቭ ያደርግልሻል? እሱ ምን ያህል የተሸጠው ቆሎ ብሩ በቂ ነው ብለሽ ነው የምታስቢ? በቃ አይደለም፣ የለት ብቻ ናት። ያም ቤት ኪራይ አቋርጠል። ከዛ በቃ በጣም ነው የሚያስጠላው። በጣም ነው የሚከብድ። ለምንም አትሆን። ያቺ መጣ ያው ለለት ዳቦ መግዣ ትሆነኛለሽ በልጅ። አሁን ደግሞ አፍ እያወጣ እያስቸገረ ብዙ ነገር አለ። ልጁን ይዘሽ መስራት አትችይም አይደለ? አስፋልት ዳር እያስቸገረኝ ምናምን መኪናውን እየፈራው። ኦኬ። እና አሁን የምትኖርባት ቤትም ለልጅም አትመችም? እንዳወራሽ ከሆነ ሽንት ቤት አለው ምናምን። ቤቱ ይሸታል። በጣም ነው የሚያስጠላው። ከሽንት ቤት ጎን ነው የምትአድሪው አይደል? እዛው ሽንት ቤት ውስጥ ነው የምኖረው። ኦኬ። እና ለተመልካቾቻችን ምን ትያለሽ? ታባይ ለተመልካቾቻችን ያው ትንሽ የሚረዳ ካለ እንዲረዱኝ። ሰው አጥቼ ነው እስካሁን ድረስ የሚሄድበትንም አላውቅም። እንደዚህ እርዳታ አለ ምናምን ሲባል የሚሄድበት ግራ ገባኝ። ያው ሰው ለሰው ይረዳልና እስቲ ባባ እንዴት ነበር የወለድሽው? ስታጫውቺ በጣም እንትን ነበረ አወላለድሽ። ባባን የወለድኩትማ ከ6 ወር ጀምሮ በቆሎ እየሸጥኩ ድንጋይ ላይ እየተቀመጥኩ ወጣለው አላልኩም። ከዛ መጨረሻ ላይ እሱ ባለው ሰዓት እንጀራ እንኳን በወጥ በልቼ አይደለም የወለድኩት። በቆሎ ደረቅ በቆሎ እየበላው ውሃ እየጠጣው ነው 9 ወር ሙሉ ያረገዝኩኝ። ከዛም እግዚአብሔር ይመስገን ኦፕሬሽን አልሆንኩም። ብቻዬን ሆስፒታል እየገባው ተባበሩኝ። እነሱ ያዙኝ ምን አሉኝ። በጣም ብዙ ነገር ከነመጠቅላይ እንኳን በጋውናቸው ነው የተቀለሉኝ። በጣም እዛም ከሆስፒታልም ያለሽ ነርሶቹ ተጋ እንትን ረድተውሽ ነው የወጣሽው? በቃ ማንንም አልደረሰም። ስትወጪም አሰባስበውልሻል ትንሽ የብር አይደል? ገበሬ ባካከፍለው የአንድ ወር ቤት ኪራይ ሰጥተው ያይዘሽ ብለው ለቤቢ ማቀፊያ ልብስም ገዝተው እነሱ ነው የላኩኝ። ከዛ መጣው እግዚአብሔር ይመስገን። አልፎም ባገኝ ተመስገን። ከወጣሽ በኋላም አራስነትሽን ሳታይ ነው በ7 ቀንሽ የሚያርስ ተሸክሜ ራሴ ልብሴን አጥቤ ራሴ አጥቢት እንኳን እንደሰው አላገኘው። ሻይ እየጠጣው እንደረቅ እንጀራ እየበላው ነው ያወጣሁት። ማተባሪ ታው ረባሽ እና ያው የባህልም ሲመጣ ምንም ሲመጣ ልጅሽን ይዘሽ ነው። ማንም ረዳት የለሽም አይደለ? እንዳየሁት ከሆነ እኔም ማቀሽ ቆሎ ሲሸጭ ነውና
እስቲ ስለሱ ትንሽዬ ምን የባልን ትነ አላውቀውም። ባል ሲመጣ ነው የማውቀው እንጂ ሌላ ነገር ማውቀው ታሪክ የለም። ይመጣል ተመስገን ያልፋል። ምን ይሄ አገንቼ እንትን አድርጊያለሁ ብዬ የማስበው በፊት እናት አባትሽን ሱዳን እያለሽ ትረጅ ነበር አይደለ? በጣም ረዳ ነው። 18 አመቴ ነው ከሀገር ከወጣው ከቤተሰብ ከወጣው 18 አመት በቃ አባቴም ደሃ ነው። አባቴን ለመርዳት ነው አላማዬም። ጻኑን ነው የወጣሁት። እዛም እነሱን ስረዳ ያው ሴት ነገር ወደኩ ተመልሼ እንጂ ለራሴ ፋሽን ልብስ እንኳን ለብሼ አላውቅም። እንኳን ሌላውን ተይው በጣም ከባድ ነው። ከዛ ይሆናል ብለሽ ወደ ሰው ስትቀላቀይ ብዙ ነገር ይመጣብሻል። እና እናት አባቴ እንደ ደሃ ናቸው። ሰርቶ ነው ያሳደገኝ አባት በራዬ ሄደ እና ከባድ እና ደጋግ ኢትዮጵያኖች በውጭ የምትኖሩ ሀገር ውስጥ ያላችሁ ልጅ ዛ ነው ያለችው። እሷም ረዳት የላትምና በጣም ስላሳዘነችኝ ነው እኔ ለመምጣት እንትን ያልኩት። ስለዚህ እግዚአብሔር ደግሞ በእናንተ ላይ አድሮ እሷንም ይረዳል ብዬ በማሰብ ነውና እስቲ ዘውዲ የስልክ ቁጥርሽን በድጋሚ ንገሪያቸው። 0974 50 30 53 ይሄ ስልክ ቁጥሯ ነው። በዚህ ስልክ እየደወላችሁ መርዳት የምትፈልጉ ወይም ደግሞ ያለችበትን ሁኔታ ብዙ ጊዜ አውርታችኋለች። ሽንት ቤት ውስጥ ነው ልጇን ይዛ የምትኖረው። በቃ ልጇን ይዛ መስራት አልቻለችምና እርዳታ የምትፈልግናትና ብትረዷት ብዬ በማሰብ ነው ከድንግል ማርያም ጋር። በውጭ የምትኖሩ በሀገር ውስጥ ያላችሁ ደጋግ ኢትዮጵያኖች ብዙ ሰው ትረዳላችሁና ትንሽም ቢሆን ብትረዷት ብዬ ነው። እስቲ እንሞክር በማለት ነው እኔ እንትን ያልኩኝና እግዚአብሔር ይስጣችሁ። እናመሰግናለን። ስልክ ቁጥሯን አስቀምጣለች። የኔን ስልክ ቁጥር ደግሞ እርዳታዋን ያለችበት ሁኔታ ለመጠየቅ ከፈለጋችሁ 0938 40 36 90 ነው። በዚህ ደውላችሁ የሷን ሁኔታ መጠየቅ የምትፈልጉ ቦታዋን ወይም ደግሞ ትክክለኛ እንትኗን አድራሻዋን ንገሪ ለምትሉ አስቀምጥላችኋለሁ። ያው ተባበሩና እናመሰግናለን።